ሰላም ጋይስ እንዴት አደራችሁ? ዛሬ እንግዲህ አየሩ በጣም ደስ የሚለው ጀስት ስፖርት ወተን ነበር። አሁን ሰዓቱ ኦልሞስት ወደ 1 ሰዓት ከሩብ አካባቢ ነው እና አይ ቲንክ አየሩ ደስ ይላል። እዚህ ቁጭ ብለናል። አዲስ የዚህ ሳምንት አዲስ ነገራችን ጂም ጀምረናል። ሰሞኑን ተፍተፍ ባልንበት ሂሳብ ጂም ጀምረናል እና ዛሬ እሁድ ስለሆነ ጂም አይከፍቱም ከሰኞ እስከ ቅዳሜ፣ ከዛም በሳምንት አንድ ቀን ሮብ የላቸውም። እንደዛ ነው ያሉኝና እሁድን ደግሞ እስቲ ከጂሙ በፊት በራሴ ልንቀሳቀስ ብዬ ገንዘብ ከሆናችሁ ታውቁታላችሁ፣ ወደ ባቡር መስመር የሚባል አለና ወደዛ አካባቢ ሄጄ ነበር። አይ ቲንክ አየሩ አሪፍ ነው እና እሁዳችን ጠዋት ላይ ምን ይመስላል? አይ ቲንክ ከሰዓት እንኳን ያን ያህል የምቀርጸው ነገር የለኝም፣ የሚጠቅም ነገር የለኝም። ስለዚህ እሁድ ጠዋታችንን ይህንን ይመስላል። አይ ቲንክ ስልኩን እዚህ ጋር ለማስቀመጥ አስቤ አይቀመጥም። ሀይ ጋይስ እንዴት ናችሁ? ስልኩን ለማስቀመጥ እንዴት ስቄን እንደበላ ስል መሳያሌን ያስቀመጥኩት እና ከነኮት ይበላሻል። አይ ቲንክ የጠዋት ሩቲን አሳይቻችኋለሁ። ጠዋት ያ ስፖርት ሄጄ ነበርና አሁን ኦልሞስት ሰዓቱ ወደ 10 ሰዓት አካባቢ ይሆናል። ኃይለኛ ጉንፋን ያዘኝ። ፀሐዩ ኃይለኛ ጉንፋን ነበር ያዘኝ እና እቤት ደግሞ ምንም ስራ መስራት አልቻልኩም። ያ ጉንፋን ሲይዛችሁ ሙሉ ሞቲቬሽናችሁ ነው የሚጠፋውና የሆነ ቦታ መጥቼ ነበር። ከጠዋት ከስፖርት በኋላ የሆነ ትኬት አሳትመን ነበር። ኦልሞስት ወደ 100 አካባቢ የሚሆን ትኬት አሳትመናል። ይታያል። አንድ ሁለቱን ላሳያችሁ ነው። ዛት አይ ቲንክ ይታያል ብዬ አስባለሁ። ተገልጧል። የተገለበጠ ይመስለኛል እንጃ። ይህን ትኬት አሰርተናል። ከሰዓት በኋላ ይህንን ለመቀበል ሄጄ ነበርና እሱን ከተቀበልኩ በኋላ እዚህ ስዕል መሳልም ካሰብኩ ብዬ እዚህ መጥቼ ነበር። በጣም ተንተባተብኩኝ። ሰው ሲያልፍ እንተባተባለሁ ሰው ፊት የማውራት ሞራላችንን ለማምጣት ብዬ ነው እና እዚህ ላይ ሎጎ ዲዛይን፣ ፌስ ፔንት፣ ሞራል አርት፣ ሪያሊስቲክ ድሮይንግ፣ ኦይል ፔንቲንግ እና ሎጎ ዲዛይን ብለን ስልክ ቁጥራችንን ዩቲዩብ እና ቲክቶክ አንድ ላይ አድርገን ጠዋት በቃ ቁም ነገር የሰሩት ይሄኛውን ብቻ ነው። ጀስት ትላንትና ነበር ያዘዝነው። ኦልሞስት ትላንትና ወደ ከሰዓት አካባቢ ያዘዝን። ከዛን ዛሬ እጄ ተቀበልኩኝ ማለት ነው። ጠዋት ተሰራ እና ኃይለኛ ጉንፋን ያዘኝ። ምንም መስራት አልቻልኩም እና አሁን ቢያንስ እንኳን እዚህ መጥቼ ትንሽ አየር ከወሰድኩ ብዬ ነበር። እስኬጅ ወጡ ስሎች አሉ ብቻ ዝም ብዬ ለፈለግኩኝ አስተዋራቃችሁ እና ላሳየው። አይ ቲንክ ይታያል። አዎ የኛው ስል እንዴት መሰላችሁ? ለበዓል አካባቢ ነበር ልጅቷ ኦርደር ያደረገችውና እንደ ነገ ምናምን ይደርሳል ብያት ከዛም በኋላ በእይታ ምክንያት እዚህ ጋር አትሊስት ይታያችሁ ከሆነ ጥርሳቸው ምናምን እዚህኛው አካባቢ ያለው ምስል ነጭ እንትን ተቀብቶ ነበርና አውጥቼ ሳይው ፀሐይ ላይ ምናምን ሲታይ ቢጫ ነገር ሆኗል እና በዛ ምክንያት ከልጅቷ ጋርም ተቀያይመን ቀረን። ለበዓል ማድረስ አልቻልኩም ነበር ኦርደሩን እና በዛ ምክንያት በቃ የመሰል ሞራሪ ራሱ ጠፍቶ ነበር እና በቃ የእሁድ ውሏችን ይሄንን ይመስላል። እሁዳችን በዚህ ያለፈ ማለት ነው እና በቃ ባይ። በቀጣይ ቪዲዮ ሰብስክራይብ ያደርጋችሁ።